ናታንን የኔ የግሌ ካላደረኩ እያለች እያሰቃየችው ትገኛለች። ከኔ ጋር መጋባት አለብክ እባክህን ተረዳኝ፣ እሺ በለኝ ናቲ፣ እኔ እኮ ከማንም አላንስም፣ እኔ እንደውም ላንተ ስበዛብህ ነው እንጂ አላንስብም እያለች እየተመላቀቀችበት ትገኛለች። እሱ ደግሞ እባክሽን እንደዚህ አትበይ፣ አንቺ እኮ አታረጊውም አይባልም ታረጊዋለሽ፣ እኔ እንደ በግድ ነው እኔ ካልፈለኩ ሲላት አለ። አይ በግድ ነው፣ በግድ ሳይሆን ወደህ ታደርገዋለህ። በይ 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 ደግሞ እንደዚህ ስትይ ደግሞ እማዬ እንዳሰማሽ ብሎ ይላታል። እንዴ እማዬ የምፈልገው ይሄን አይደል እንዴ? እንደውም ሰሞኑን አባት ጋር ልትደውል ነው ማለት ሽምግልና ምናምን ሊላክ ነው ብላ ትለዋለች። ጭራሽ ሽምግልና? ኧረ እኔ እንደዚህ አይነት ነገር እኔ አባቴ እንደዚህ ተጋባ ቢለኝ አልጋባም። ኤቪ እኔ እንደ እህት ነው የማይሽ። በቃ አንቺም እንደ ወንድም እኔም እንደ እህት። ኧረ እንግዳ ለምንድን ታዲያ ዳጣን እንደዛ አትላትም? ከዳጣ ስትሆን ግን ታሞደሙዳለህ፣ እኔ ጋር ስትሆን ግን በቃ ጨዋጫ ያጫውታል። ስለዚህ ወደድክም ጠላም እኔ እናንተ መጋባት አለብን በቃ፣ አልበለዚያ ግን እኔ ራሴን አጠፋለሁ ብላ ትለዋለች። ወይኔ ጉዴ ምን ውስጥ ነው የገባሁት እያለ እሱም መጽሐፍ እያነበበ ነበረ። አንተ ደግሞ መጽሐፍ ማንበብ አይሰለችም እንዴ ብላ ስትለው አንቺ ነገር አይሰለችሽም እንዴ አላጠኝ መልሶ ማለት ነው። ደግ አረገ። ከዛ እንደዛ እያለ ልትስመው ጠጋ ስትል ባክሽ ባክሽ ወደዛ ብሎ ገፈተራት። ከክፍሉ ገባና ውሃ እየሄደች ውሃ ከሄደች ሄዳ ቁጭ አለችና ውሃዬ እስኪ ዳጣን ጥሪልኝ ብሎ ይላታልኝ። አበጌልን ነው እጠራለሁ ወይንስ ዳጣ ብላ ስትለው አይ አበጌልን ሳይሆን ዳጣን አላት። ከዛ በኋላ ሄዳ ጠራቻትኝ። ዳጣ መጣች። ከዛ ምን ለምን ጠራኝ? እኔ እዚህ ክፍል ሁለተኛ አትጥራኝ አልመጣም ብያለሁ እኮ ለምንድነው የምትጠራኝ? ጭራሽ ደግሞ አስጠራኝ ብላ ስትለው እንዴ ምን ችግር አለ ባስጠራሽስ ብትመጭስ ምን ችግር አለ ይላል። አይሆንም። ከዛ እንደዛ እያወሩ እያለ በር ተንኳኳ። ከዛ የት ትግባ በቃ የምትገባበት ቅጡ ጠፋት ማለት ነው። እንትና ማለት ነው ፋርታ ማነች እቺ ዳጣ። ከዛ ሽንት ቤት ውስጥ አስገባትና ከዛ በሩ ሲከፈት አበየል ናት እየተንከለከለች መጣች። የት አለች ዳጣ? ዳጣ መጣል እዚህ ገብታለች ትገባ ይቻታለሁ የደበቃችኋት ምናምን ብላ ስታፋጥ ውሃ መቼ ነገረኛ እዛ ሽንት ቤት እዛ ውስጥ ተደብቃለች ብላ ተናገረች። ሂዳየቻተኝ ገፍትራ አስወጣቻት። ለምን ትገፈትሪያታለች ብሎ ይላል። ምን አገባህ ትለዋለች። እንዴ አንቺ ምን አገባሽ አንቺ ውጭልኝ ከቤቴ ብሎ ሁለታቸውንም አስወጣቸው። ውሃ መጨረሻ ላይ ወጣች። ከዛ ሄደችና እንትና ዳጣ ሄደች ሰላምዬ ጋር ማለት ነው። ሰላምዬ ጋር ሄደችና ሰላምዬ እንዴት ነሽ ደህና ነሽ ወይ ምን እየለቀምሽ ነው ትላታለች። ምስር ለወጥ ትላታለች። ከዛ እሺ እኔ ምን ላግዝሽ ማግዝሽ ነገር አለ ብላ ስትላት አይ ረዲያ ቀጭን ሽሮ እንኳን በቅጡ ማሰሪ ነሽ ደግሞ ምን ልታግዢ ነው? ኧረ እኔ እኮ ሼፕ ነኝ እኔ እሰራለሁ እኮ እኔ ስሰራ እኮ እህሉ እንትኑ በቃ አስቤዛው ነው በአንድ ቀን የሚያልቅ ለዛ ነው እኮ እኔ የማልጀምረው ስራ ትላለች። ከዛ ቤት ሙያውንስ ይዘሽ ሙተሻል ይልቁንስ እኔ አስተምርሻለሁ ምንም ችግር የለም ትላታለች። እኔ የምልሽ ዳጣዬ ትላታለች። የሆነ ነገር ልልሽ ነበር። ምንድነው እሱ? እንደው ዛሬ በህልሜ አይቼሽ አለቻትኝ። እንዴ ታዲያ ምን አየሽ? እንዴት ሁኜ? ምን ተኝቼ ቆሜ እየበላሁ እየጠጣሁ እየጨፈርኩ ምናምን ብላ ትላታለች። እባክሽ አንቺ አትቀልጂ እኔ ቁም ነገር ነው ትላለች ሰላምዬ። እሺ እንዴት አየሽኝ ታዲያ? መጣሽ ይመስለኛል እኔ አልጋ ላይ ተኝቼ በራን ወቅተሽ ገብተሽ በሩ ክፍት ነበረ። ከዛ ገባሽና ቀጥ ብለሽ ቁመሽ ዝም ብለሽ አፍጥሽ ታይኛለሽ። ከዛ በእጅ እኔ እንደዚህ ልሻለሁ በእጄ በቃ አለ አይደል ልክ እንደማይሰማ ሰው በእጄ ምናምን እንትን ልሻለሁ በቃ በእጄ ነው የማወራሽ አለች። ባፌም አላወራሽም በእጄ ነው ግን አንቺ ዝም ብለሽ ትክ ብለሽ ነው የምታይኝ። ከዛ በኋላ መጣሽ ቀስ ብለሽ ከጎኔ ተኛሽ። ከዛ ደግሞ ከጎኔ ተኝተሽ ደግሞ ጡት እየጠባሽ ልክ የሶስት ወር ህፃን የሶስት ወር አይደለ? አዎ የሶስት ወር ህፃን እንደዛ ሆነሽ እየጠባሽ ጡቴን እንደ እንኳንም ጠባው አሪፍ ነው ጡት መጥባት ጥሩ እኮ ነው አይደል? እንኳንም ጠባው። ኧረ እባክሽ እንኳንም ጠባው ያለሽ ግን ዳጣዬ በልጅነትሽ ጡት አልጠባሽም ብላ ስትላተኝ አይ ሰላምዬ ልጅ ጡት ብጠባማ ኑሮ እንደዚህ መቼ ቀጫጫውን ነበር ማለት ደግሞ ይሄ ቀጫጫነቱ ጋር ምን አገናኘው እያለች ትላታለች። እና ዞሮ በቃ እንግዲህ ልጅና እናት ሊተዋወቁ እንትን እያሉ ነው ዳር እያሉ ነው። በሚቀጥለው ፓርት እርግጠኛ ነኝ ዳጣና ሰላምዬ ልጅና እናት መሆናቸው ይለያል ብዬ እገምታለሁ። እኔ አዎ ይለያል። እና እንደዛ አየሁሽ ምናምን እያለች ነበር። ያው አበየልና እንትና ደግሞ ናታን ደግሞ ያው ግብ ላይ ናቸው። አግባኝ አላገባም። እንደገና ደግሞ አርጁ ጋር ሄደችና አርጁዬ እኔን ትወደኛለህ ትለዋለች። አዎ እወድሻለሁ
እኔም እወድሃለሁ እሺ ይቀፊኛ ለምንድነው ታዲያ አንቺ ለጥቅምሽ ብቻ ነው እንዴ የምትፈልጊኝ ብሎ ይላታለኝ። አይ እኔ እኮ ይሄን ነገር ካደረክልኝ ካሳካው ችግር የለውም። አሁን እናንተ አብረን እንቀጥላለን ትለዋለች። እሺ በቃ ንገሪኝ ምን ላድርግልሽ ምንድነው የምትፈልጊ እንዳደርግልሽ ሲላተኝ ከጓደኞቹ ጋር አንተ ብቻህን አይደለም ከዱርዬዎች ጓደኞቹ ጋር ሆነክ ዳጣን እንድትደበድብልኝ እፈልጋለሁ አለችው። እንዴ እነዛን ዱርዬዎች እኮ እነሱ ጋር እሱ ጋር አትሁን ከእነሱ ጋር ራቅ ብለሽኝ እኮ ርቄያቸዋለሁ ላይ ለአሁኑ ታረቃቸው በቃ ለአሁኑ ቅረቧቸው ዳጣን እስክትመቷት ድረስ አላለች ምች ወይቶ ከዛ እሺ ብሎ እሱም እንግዲህ ጓደኞቹንም ሊቀርባቸው ነው ዳጣን ልታስደበድባት ነው ለአርጁና ለአርጁ ጓደኞች ማለት ነው። ደሬም በሀሳብ በሰመመን በቃ ሰላምዬ መጀመሪያ ደወለላት ለሰላምዬ ከዛ በኋላ ሰላምዬ ለማርታ ምን ልትነግራት አስበሽ ነው የሆነ ሚስጥር ልትነግረኝ ነው ብላ እየነገረችኝ ነው ማርቴ እና እባክሽን ሰላምዬ እንደው ብሞት እንኳን አይደለም እንዲህ በቁሜ እያለሁኝ ብሞት እንኳን ይህን ሚስጥር መናገር የለብሽም እስከዛሬ ችለሽ እስከዛሬ ይዘሽ ቆይተሽ አሁን አስበሽዋል ማርታ ይህን ብትሰማ እንዴት እንደምትሆን በህይወት እንደማትኖር አውቃለሁ እኮ ጋሼ ግን ደግሞ ይከብዳል ግን ደግሞ እኔ እኮ ተጎዳሁኝ ልጄን አገናኘኝ አገናኘኝ እያልኩ ልታገናኘኝ አልቻልክም ጠብቂ በቅርቡ አላት። ሰላምዬ እመኚኝ በቅርቡ አገናኝሻለሁ ሁሉን ነገር አበስርሻለሁ ይላታለኝ። አይ ጋሼ ሁሌ ሁሌ እያልክ እኮ ቀኑ ሄደ እኮ በቃ ወልጄ ሲደርስ እኔ ዛኔ በቃ ብቸኝነት ምን ባይተዋርነቴ ነው የሚሰማኝና እስከመቼ ድረስ እስከ ሰው ቤት ልጄን ካገኘሁ እኔ እወጣለሁ ብላ ትለዋለች። ከዛ ታገሽኝ በቃ ሁሉም እኮ በሂደት ነው አይደል የሚሆነው በችኮላ እኮ የሚሆን ነገር የለም ይሄ እኮ ቀላል ከባድ ነገር እኮ ነው ቀላል ነገር አይደለም። እኔ ባልነግርሽስ ልጅቷ አለች ልጅቷ በህይወት አለች አገናኝሻለሁ ባልልሽስ እሺ ባልልሽ ኑሮስ ብሎ ሲጠይቃተኝ እሱ እኮ ልክ ነህ ደግሞ ባትለኝ ኑሮ ደግሞ ያው ዞሮ ዞሮ ለእትዬ መናገሬ አይቀርም የተረገዘውስ ልጅ እሱ አይደለ። እንግዲህ እሱም እንዴት አሁን ብነግራት ለሰላምዬ ቶሎ ብዬ ዳጣን ልጅሽ ናት ብዬ ባስታውቃት ግን መጀመሪያ ለማርቲ ብነግራት ይቀለኛል። ለማርቲ ብነግራትና ከዛ በኋላ ደግሞ የሆነው ቢሆን መቻል ነው ለሰላምዬ ከመንገሬ በፊት ለማርቲ ልንገራትና ከዛ ለሰላም ይነገራታል ብሎ ይላለኝ እንግዲህ ብቻውን እየተብሰለሰለ ይገኛል ደረጀ። ሰላም አሁን እንዴት ነው ይሄ ነገር በቃ ቤተሰቡ ሊታመስ ነው ትዳሬ ሊበተን ነው። አምላኬ ሆይ ምን ይሻለኛል እያለ እንግዲህ እያሰበ ይገኛል ደረጀ። ማርቲና ደረጀ ደግሞ በውሃ ሙድ እየያዙ ትምህርት ቤት የሆነ ተረት ተረት ተጠይቃ በቃ አንድ አይን ያላት ግን ማየት የማትችል ብሎ የሆነ ተረት ሲጠይቅ እንግዲህ መርፌ ናት መርፌ ነች ያቺ ግን እሷ ደግሞ ምን አለች እማማ ለሚቱ ብላ ቁጭ አለች የሰፈሯን ሴትዮ ማለት ነው። አንድ አይን አላት ግን ማየት የማትችል ተብላ ስትጠየቅ ውሃ እያሉ ሲስቁባት ምናምን እንደገና ደግሞ ተሰብሮ ግን የሚያገለግል ብሎ ጥያቄ ቀርቦላታል ለውሃ ያበየ ልጅ ብላ መለሰች እያሉ ሁለታቸው ሲሳሳቁ ግን እንቁላል ነው የሚገርም ነው ግን ተሰብሮ የሚያገለግል እንቁላል እኔ ራሱን አቤት አንድ አይን ኑሯት ግን የማታይ መርፌ ይገርማል። አሁን እኛ ተማርን የምንባል እንግዲህ ዘጠናዎቹ አጀብ ነው።